ማርበርግ እንዴት ነው? እኛ ሀገር ምን እየሰራ ነው? እስካሁን ያለው ነገር አፕዴቱ ምንድን ነው? ሌሎች ሀገራትስ ማርበርግን እንዴት ነበር የተቆጣጠሩት? እነሱ ጋር የተከሰተ ጊዜ ምን ያክል እልቂት አስከትለዋል? እንዴት ነበር የሚለውን ነገር በዚህ ቪዲዮ አጠር አድርጌ እነግራቸዋለሁ ማለት ነው። ማርበርግ ቫይረስ እንግዲህ ጥሩነቱ በመተንፈሻ አካላት በድሮፕሌት በትንፋሽ የሚተላለፍ ቫይረስ ስላልሆነ በአንዴ አገር ምድሩን እንደነ ኮቪድ ወይ ደግሞ እንደነ ኢንፍሉዌንዛ የማዳረስ ቻንሱ በጣም ዝቅተኛ ነው። ቀጥታ የሆነ ንክኪ ይፈልጋል ከታካሚው ሰው ጋር ወይም ደግሞ ከሚታመመው ሰው ጋር የአካላዊ ንክኪ ወይም ደግሞ ከዛ ሰው ቦዲ ፍሉድ እንደዚህ ጋር ኮንታክት ይፈልጋል። ስለዚህ ቶሎ የመዳረስ እና ሁሉን ሰው የመበከል ነገሩ በጣም ዝቅተኛ ነው። በዚህ ረገድ እንግዲህ ጥሩ ነው ብለን ማንሳት እንችላለን ማለት ነው። ለመጨረሻ ጊዜ እንግዲህ አውትብሬኩ ታንዛኒያ ላይ ነበር የተከሰተው። 10 ሰዎችን ነው ለሞት የዳረገው። ከዛ በፊት እንግዲህ በ2024 ሩዋንዳ ውስጥ 66 ኬዞች ተመዝግበው ወደ 15 የሚጠጉ ሰዎች ናቸው የሞቱት። ከዛ በፊት 2023 ላይ ኢኳቶሪያል ጊኒ ውስጥ ወደ 16 ሰዎችን ኢንፌክት አድርጎ 12 ሰዎች ናቸው የሞቱት ማለት ነው። ስለዚህ ሪላቲቭሊ የገዳይነት ምጣኔው ከፍ ያለ ነው። ነገር ግን ብዙ ሰዎችን የመያዝ ነገሩ እንደ ሌሎች የቫይራል ዲዚዞች አይደለም ማለት ነው። እኛ ሀገር እንግዲህ እስካሁን 6 ሰዎች ህይወታቸውን አጥተዋል። 3ቱ ቀጥታ ቫይረሱ የተገኘባቸው ናቸው። 3ቱ ደግሞ የበሽታው ምልክት ያሳዩ ቫይረሱ ዳይሬክትሊ ያልተገኘባቸው ናቸው ተብሏል። እንግዲህ የበሽታ ዋነኛው መታከሚያ መንገድ ነው ማኔጅመንት ፕሪንሲፕሉ ፕሪቨንሽን ነው። ስትሪክት የሆነ ኢንፌክሽን ፕሪቨንሽን ኮንትሮል ያስፈልጋል ማለት ነው።